بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله كخبز قيادتك درساتችን በቀጣዩ ክፍል ዛሬም ተገናኝተናል ማለት ነው። ሱአል ጥያቄ كيف نحب الله ورسوله አላህና መልእክተኛውን እንዴት ነው የምንወደው? ምክንያቱም ዛሬ የረሱል ወዳጅ የነብዩ አፍቃሪ ሁቡ ረሱልላህ ሙሂቦች ብቻ ነው ስሙ። ግን እንዴት ነው كيف نحب الله አላህን እንዴት ነው የምንወደው? ወረሱል መልእክተኛውንስ እንዴት ነው የምንወደው ከተባለ እንወዳቸዋለን። አሁን እንወዳቸዋለን። ግን እንዴት? نحبهما بطاعتهما እነሱን በመታዘዝ ነው። ወትባዕ አዋሚሪሃ ትእዛዞቻቸውንም በመከተል ነው። قال تعالى قل إن كنتم تحبون الله አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ يحببكم الله አላህ ይወዳችኋል። አላህን እንወዳለን እኛ የአላህ ወዳጆች ነን የምትሉ ከሆነ ፈተቢዑኒ እኔን ተከተሉኝ يحببكم الله አላህ ይወዳችኋል። ምክንያቱም ነሷራዎች አላህን እንወዳለን አይሁዳውያንም እኛ አላህን እንወዳለን ይላሉ። አይ እዛ መሰረቱማ እኔን መውደድ እኔን መከተል ነው። ويغفر لكم ذنوبكم ወንጀሎቻችሁን ይምርላችኋል። والله غفور رحيم አላህ መሐሪና አዛኝ የሆነ ጌታ ነው። وقال صلى الله عليه وسلم يا الله መልእክተኛ ብለው ይላሉ لا يؤمن أحدكم አንደኛችሁ አያምንም بمعنى ኢማኑ ሙሉ አይደለም حتى أكون እኔ እስከሆን ድረስ أحب إليه እሱ ዘንድ የምወደድ እስከሆን ድረስ من والده ከወላጆቹ وولده ከልጆቹ والناس أجمعين አጠቃላይ ከሰው ልጆች በአጠቃላይ እኔ እሱ ዘንድ ተወዳጅ እስካልሆንኩ ድረስ አንደኛችሁ አያምንም ብለዋል። لا يؤمن أحدكم አንደኛችሁ አያምንም حتى أكون እኔ እስከሆን ድረስ እኔ እናንተ ጋር እስከሆን ድረስ أحب إليه ወደዛ አካል ተወዳጅ እኔ እናንተ ዘንድ ተወዳጅ እስከሆን والده ከወላጁ وولده ከልጆቹ والناس أجمعين ከሰው ልጆች በአጠቃላይ እኔ እሱ ዘንድ በላጭና ተወዳጅ ሆኜ እስካልተገኘው ድረስ የአንድ ሰው ኢማን ሙሉ አይደለም። ሙተፈቁን አለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ኢማን የለውም ነብዩን ከእናት ከአባቱ ከሚስት ከልጁ ከንብረቱ ከሰው ሁሉ አብልጦ ካልወደደ። ግን ውዴታው በምንድን ነው? ቢጧዓቲሂ በመታዘዝ ነው እንጂ ወዳለው ብሎ እዚህ በመጮህ አይፈት ምንም የሚመጣ ነገር የለም። ሱአል هل نترك العمل ስራን እንተዋለንን? ونتكل على القدر በቀደር ላይ ተወክለን ማለት ነው። ቀደር ላይ ተወክለን ونتكل ተወክለን على القدر በቀደር በውሳኔ ላይ ነገራቶች የሚሆኑት የአላህ Subhanahu Wa Ta'ala ውሳኔ ነው ብለናል። ስለዚህ የሚሆኑን ቁጭ ብለን እንጠብቅ እንዴ ስራ ትተን ከተባለ ጀዋብ لا نترك العمل ስራን አንተውም። የقوله تعالى فأما من أعطى واتقى فأما من أعطى የሰጠ ሰው واتقى የፈራ ሰው وصدق بالحسنى በመልካሚቱ እውነት ያለ فسنيسره لليسرى ለገሩ ነገር እናዘጋጀዋለን። ለገሩ ላማረው ለሆነ ነገር ወደፊት እናገራለታለን እናዘጋጀዋለን ይላል። ስለዚህ አላህ ያለው ነው የሚሆነው ብሎ ቁጭ ብሎ መጠበቅ የለም። وقال صلى الله عليه وسلم اعملوا سروا له فكل ميسر እያንዳንዱ ነገር ገር ነው አሉ። لما خلق له ለተፈጠረለት ነገር ሁሉም ነገር ገር ነው አሉ። ስሩ ስራ ሳትሰሩ ቁጭ ብላችሁ አላህ ነው የሚያበላኝ አላህ ነው የሚያጠጣኝ አላህ ነው የሚያሽረኝ ተብሎ ሐኪም ቤት አልሄድም የሚባል ነገር የለም። ያዕመሉ ስሩ فكل ميسر ሁሉም ነገር ገር ነው لما خلق له ለተፈጠረለት ዓላማ ማለት ነው። ሱአል
ጥያቄ አሱነቱ ወልቢድዓ ሱናና ቢድዓን በተመለከተ ነው። ሱአል ሀል ፊ ዲኒ ቢድዓቱን ሐሰና በዱንያ ላይ ቢድዓቱል ሐሰና የሚባል ነገር አለ? መውሊድ እኮ ቢድዓ ነው ሲባል ይሄ ቢድዓ ነው ግን ቢድዓው ሐሰና ነው ጥሩ ቢድዓ ነው ይላል። አለ እንደዚህ የሚባል? ጀዋብ ለይሰ ፊ ዲኒ ቢድዓቱን ሐሰና በዲን ላይ ቆንጆ ቢድዓ የሚባል ነገር የለም። የቢድዓ ጥሩ የለው። አንዳንዴ ለማደናገር መውሊድ እኮ ቢድዓ ነው ሲባሉ መኪና እኮ ቢድዓ ነው ይላሉ። ጤፍ ቢድዓ ነው ይላሉ። ይህ ምን አገናኝ? መኪና የሰው ልጅ ውጤት ነው፣ ኢባዳ አይደለም። ከዲን ጋር የሚያገናኘው ነገር የለም። መኪና በመኪና መሄድ በአውሮፕላን መሄድ ስፖንጅ በነብዩ ጊዜ የለም ይላል። ይሄ የምናደርገው ጫማ የለም ይላል። ይሄ ቢድዓ አይደል እንዴ? በነብዩ ጊዜ አልነበረም እኮ ይላል። ይሄ አልነበረም ነዓም፣ ይሄ ዱንያዊ ጉዳይ ነው። ከኢባዳ ጋር ምን አገናኝ? ከዲን ጋር ምን አገናኝ? ይሄ ከጊዜው ጋር አብረን የምንሄድበት ነገር ነው። ዘመኑ ያፈራው ነገር ነው። ዲን ላይ ነው ቢድዓ ሲባል ዲን ላይ የሚጨመር ነገር ነው። ስለዚህ ዲን ላይ ቆንጆ ቢድዓ ቆንጆ ፈጠራ የሚባል የለም። በዱንያ ላይ ማል ሰው በግመል በፈረስ ሐጅ መሄዱን ትቶ በ2 ሰዓትና በ1 ሰዓት ውስጥ መካ ሄዶ እየተመለሰ ነው። ይሄማ የዚህ ውጤት ነው፣ የጥሩ ስራ ውጤት ነው። ወደሊሉ ቀውሉሁ ተዓላ አልየውመ አክመልቱ ለኩም ዲነኩም የዛሬዋን ቀን ዲናችሁን ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሞላሁላችሁ። ወረዲቱ ለኩም ለእናንተ ወደድኩላችሁ። ኢስላመ ዲነን ከሃይማኖት በኩል እስልምናን ለእናንተ መረጥኩላችሁ ብሎ ከዚህ አንቀጽ በኋላ ነብዩ 2 ወር ገደማ ኑረዋል። ዲኑ ሞልተዋል። ምንም የሚጨመር የሚቀነስ ነገር የለም። አለቀ። ዱንያ ጉዳይ ላይ የኛ ጉዳይ ነው፣ ኢባዳ አይደለም ይሄ። ወቀውሉሁ ሰለላሁ ዐለይሂ ወሰለም ወኩሉ ቢድዓቲን ዶላላ ሁሉም ፈጠራ ጥሜት ነው። ወኩሉ ዶላለቲን ፊናር ሁሉም ጥሜት ደግሞ የእሳት ነው ብለዋል። ኩሉ እያሉ ሁሉም ቢድዓ ጥሜት ነው እያሉ አይደለም። ሐሰና የሚባል አለው ካለ አንድ ሰው ምን እያለ ነው? የአላህ መልክተኛ እዚህ ጋር ትንሽ እርሱ የማያውቁት ነገር አለ እንደማለት ነው። በምላሱ ባይሆንም ተግባሩ እንደዛ። ሶሒሕ ረዋሁ አሕመድ። ሱአል ማ ሂየል ቢድዓቱ ፊዲን በዲን ላይ የተፈጠረችው ቢድዓ ምንድናት ከተባለ በዲን ላይ የተፈጠረው ቢድዓ ምንድን ነው? አልቢድዓቱ ፊዲን በዲን ላይ ቢድዓ ሂየ አዝያደቱ ጭማሪ ሊሆን ይችላል ቢድዓ የሚባለው ነገር። አዊን ኑቅሳን ወይም መቀነስ ሊሆን ይችላል ቢድዓ። መጨመርም በዲን ላይ መቀነስም ቢድዓ ነው። ምክንያቱም አልነበረም ማለት ቢድዓ ማለት ያልነበረ ማለት ነው። 4ን 2 ማድረግ አልነበረም፣ 2ን 4 ማድረግም አልነበረም። ስለዚህ ወይ ጭማሪ አዝያደቱ ፊ በዛ ነገር ላይ ጭማሪ አዊን ኑቅሳን ወይም መቀነስ። ቃለ አላሁ ተዓላ አላህ እንዲህ ይላል ሙንኪራን ሲያስተባብል ዐለል ሙሽሪኪነ ቢድዓሁም የሰሩትን አዲስ ቢድዓቸውን ኢንካር ሲያደርግባቸውና ሲያስተባብላቸው አላህ ምን ይላል? አም ለሁም ሹረካኡ የእናንተ አጋሪዎች ናቸውን? ሸረዑ ለሁም ሚነ ዲን ከሃይማኖት በኩል የደነገጉላችሁ የእናንተ ሹረካዎች ናቸው፣ የእናንተ አማልክቶች ናቸው እንዴ? ማለም የእዘን ቢሂላህ በዛ አላህ ያልፈቀደበት የሆነውን ጉዳይ ከዲን ላይ ሸሪዓ የሚደነግግላችሁ ተጋሪዎቻችሁ ናቸውን ብሎ ይጠይቃል። ማን ፈቅዶላችሁ? ወቃለ ሰለላሁ ዐለይሂ ወሰለም መን አሕደሰ ፊ አምሪና ሃዛ በዚህ ጉዳያችን ላይ የጨመረ ሰው አሉ ማ ለይሰ ሚንሁ ከዛ ውስጥ የሌለ የሆነውን ነገር የጨመረ ፈሁወ ረዱን እሱ ተመላሽ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ረዱን ማለት ገይሩ መቅቡሊን ተቀባይነት የለውም ማለት ነው። ስለዚህ በዲን ላይ ምን የለም? ቢድዓቱን ሐሰና የለም። ቆንጆ ቢድዓ የሚባል ነገር የለም። ነብዩ እስካልሰሩት ድረስ ቢድዓ ነው የሚባለው ነው።
ሌላኛው ሀል ፊል ኢስላሚ ሱነቱን ሐሰና በኢስላም ላይ ሱነተን ሐሰና አለ? መልካም መንገድ የሚባል ነገር አለ? እንዳይምታታ የቅድሙ ጋር ጀዋብ ነዓም ፊል ኢስላሚ ሱነቱን ሐሰና በዲን ላይ መልካም የሆነ ሱና አለ። አንድ የቢድዓ ሰዎች ይህንን ሐዲስ ወስደው ለቢድዓቸው ይጠቀማሉ። ቢድዓተል ሐሰና አለ ለማለት የሱነተል ሐሰናን ሐዲስን ይጠቀማሉ። መልካም ሱና የሚባለው ምንድን ነው? አስል ያለው ነገር ነው፣ የተረሳ ነገር፣ ያንን ነገር ሕያው ማድረግ ነው። ሐዲሱም እናያለን። ነዓም ፊል ኢስላሚ ሱነተን ሐሰና በዲን ላይ ሱነተል ሐሰና አለ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው ይላሉ መን ሰነ ፊል ኢስላም መን ሰነ የጀመረ መንገድ የጀመረ ፊል ኢስላሚ በእስላም ላይ ሱነተን ሐሰና መልካም የሆነችን ሱና የጀመረ ሰው ፈለሁ አጅሩሃ ለሱ የዛች አጅር አለው። ወአጅሩ መን ዓሚለ ቢሃ በሷም ለሰራ ሰው አጅር አለው። በሷን እሱ ሲሰራ አይተው ሌሎችም ስለሰሩ ብቻ የነሱንም አጅር እሱ ያገኛል። ሚን ባዕደሁ ከነሱ በኋላ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይአ ከነሱ አጅር ምንም ሳይቀነስ እሱ ምን ያገኛል? አጅር ያገኛል። ይሄ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ በጣም የተቸገሩ ሰዎች መጡባቸውና ረጅም ነው። ነቢዩ ዓለይሂ ሰላቱ ወሰላም በጣም አዘኑ። አለባበሳቸው ምናቸው በጣም ድክም ያሉ ነው። ከዛ ማን ነው እስኪ የሚሰጣሉ? መስጊድ ውስጥ አንድ ሱሐባ ሄደና ቤት ያፈራውን አመጡ ዘረገፈ። እሱን ተከትለው ሌሎችም ቤት ውስጥ ያለው ንብረቶቻቸውን ይዘው መጡ ለሰደቃ። ስለዚህ ያ ሰውዬ ጀምሯል። የጀመረው ግን ሰደቃ ነው። ሰደቃ አስል ያለው ጉዳይ ነው። ስለዚህ እሱን ተከትሎ ሌሎች አመጡ ማለት ነው። ስለዚህ ያ የከፈታት ሰውዬ አጅር አለው ማለት ነው። በመልካም ስራ ላይ ሱና መንገድ መሪ መሆን እንጂ አዲስ ፈጠራ መፍጠር ማለት አይደለም። የተረሳ ሱናን ሕያው በማድረግ ላይ ይሄ ሱነተል ሐሰና። ምሳሌ ቁርአን በጀማ አንዱ እየቀራ አንዱ ማዳመጥ ሱና ነበረ። ይህንን ሕያው ማድረግ የተረሳ አንዳንድ ቢድዓ ከመብዛቱ የተነሳ ሱናው ጠፍቷል፣ እየጠፋ ነው። ስለዚህ ያንን ሱና ሐዲስ ቁርአን ያረጋገጠውን መጀመር ማለት ነው እንጂ ሌላ ነገር አይደለም። ያ ከሆነ ሱነተል ሐሰና በዲን ላይ አለ፣ መልካም መንገድ አለ ለማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።